ሰላም ጓደኞች እንኳን መጣችሁ። ፍሪ አንሊሚትድ ክላውድ ኮድ እንዴት መጠቀም እንደምንችል በሰራዋቸው ቪዲዮዎች ላይ በቪኤስ ኮድ ውስጥ እንዴት መጠቀም እንደምንችል የሚጠይቁ አስተያየቶች በብዛት ይደርሱኛል። ስለዚህ በዚህ ቪዲዮ በቪኤስ ኮድ ውስጥ እንዴት አድርገን ያለምንም ገደብ ክላውድ ኮድን መጠቀም እንደምንችል እናስተካክላለን። መጀመሪያ ብራውዘራችንን እንከፍትና እዚህ ጋር ቪኤስ ኮድ ብለን እንፈልጋለን። የመጀመሪያው ሊንክ ላይ እንገባለን። ዳውንሎድ አድርጓለሁ። ሴቭ ዳውንሎድ እስኪያደርግ ትንሽ ጊዜ ይወስዳል። እስከዚያው ግን እዚህ ጋር መተን code.zen ብለን እንፈልግና የመጀመሪያው ሊንክ ላይ እንገባ። ከዛ ሎጊን የሚለውን ተጭነን በጉግል አካውንታችን እንገባለን። የራሳችሁን አካውንት መርጣችሁ ኮንቲኒው በሉት። የኮድ-ዜን አካውንታችሁን ይከፍትላችኋል። አሁን API ኪዝ የሚለው ላይ ገብተን ጄነሬት API ኪ የሚለውን እንጫናለን። ለክላውድ የሚሆን የኤፒአይ ኮድ ይፈጥርልናል። አሁን አዲስ ታብ እንክፈትና ክላውድ ኮድ ዶክስ ብለን እንፈልግ። የመጀመሪያው ሊንክ ላይ ገብተን ኩዊክ ስታርት የሚለውን እንጫንና ወደ ታች ወረድ ብለን ይሄን ኮማንድ ኮፒ እናድርገው። በመከተል ሰርች ባር ላይ ፓወርሼል ብለን ጽፈን እንከፍተውና ቅድም ኮፒ ያደረግነውን እዚህ ጋር ፔስት አድርገን ኤንተር እንበለው። አሁን ክላውድ ኮድን መጫን ይጀምራል። እሱ እስከሚጫን ድረስ ዳውንሎድ አደረግነው የቪዥዋል ስቱዲዮ ኮድ ፋይል እንሂድ። ፋይሉን ለመክፈት ደብል ክሊክ እናደርግ። I accept the agreement የሚለውን መርጠን next እንበለው። ዴስክቶፕ ሾርትከት እንዲፈጥርልን ምልክት አድርገን ኢንስቶል እንበለው። አሁን ቪኤስ ኮድ እየተጫነ ነው። ወደ ፓወርሼል ስንመለስ የክላውድ ኮድ ጭነት ገና ስላልተጠናቀቀ ትንሽ መጠበቅ ይኖርብናል። አሁን እንደምታዩት ቪኤስ ኮድ ሆነ ክላውድ ኮድ ተጭነው አልቀዋል። አሁን ክላውድ ኮድን ከኮድ-ዜን ጋር ለማገናኘት እናስተካክላለን። ለዚህም ኖትፓድ ከፍታለሁ፣ ምክንያቱም በክላውድ ሴቲንግ.json ላይ ኮፒ የማደርገው ጽሑፍ አለኝ። ይህን ጽሑፍ በቪዲዮ ዲስክሪፕሽን ስር ታገኙታላችሁ። ኮፒ ላደርገውና እነዚህን ሚኒማይዝ ላደርጋቸው። ወደዚህ ፒሲ እንሂድና ሲ ድራይቭ ውስጥ ዩዘርስ ገብተን የራሳችሁን ዩዘር ኔም ስም የያዘውን ፎልደር ክፈቱ። የኔ HP ነው። እዚህ ጋር .cloud የሚል ፎልደር እንፈልጋለን። ካልታያችሁ ቪው ውስጥ ገብታችሁ ሂደን አይተምስ የሚለውን ምልክት አድርጉበት። ፎልደሩን ከፈት ነው። አሁን settings.json የሚለውን ፋይል በቪኤስ ኮድ ወይም በማንኛውም ቴክስት ኤዲተር እንከፍተዋለን። እነዚህን መስመሮች እዚህ ጋር ፔስት እናድርጋቸው። እዚህ መጨረሻ ላይ ኮማ መኖሩን እርግጠኛ ሁኑ። ካልሆነ ግን ስህተት ያሳያል። ሴቭ እናድርገው። አሁን ወደ ዜን አካውንታችን ተመልሰን የኤፒአይ ኮዳችንን ኮፒ አድርገን እዚህ ጋር እናስገባው። ፋይሉን ሴቭ አድርገን እንዘጋው። አሁን ቪኤስ ኮድን እንክፈተው። መጀመሪያ ክላውድ ኮድ ኤክስቴንሽን መጫን አለብን። ኤክስቴንሽንስ ታብ ላይ ገብተን ክላውድ ኮድ ብለን እንፈልግና ኢንስቶል እናድርገው። ይህን ከጨረሱን በኋላ በጎን በኩል የክላውድ ኮድ አይከን ይመጣል። አሁን አዲስ ፎልደርን ክፈት። እኔ ፈርስት ፕሮጀክት የሚለውን ባዶ ፎልደር መርጣለሁ። ኒው ሴሽን የሚለውን ስንጫን ክላውድ ኮድ ይከፈትና ሶስት አማራጮችን ይሰጠናል። እናንተ ዩዝ ክላውድ ኢን ተርሚናል የሚለውን ምረጡ። ለምሳሌ ሃይ ብዬ ብጽፍለት ሃይ ሃው ካን አይ ሄልፕ ዩ ብሎ ይመልስልኛል። ምን አይነት ሞዴል እየተጠቀምክ ነው ብዬ ብጠይቀው ሚኒማክስ 2.5 ፍሪ ሞዴል እየተጠቀምክ ነው ይለኛል። አሁን ደግሞ create me a complete CRUD operation app using index.html for the main GUI ብለን እንዘዘው። እንደምታዩት database.sql config.php እና db.php ፋይሎችን እየጻፈ ነው። ኤክስፕሎረር ውስጥ ገብተን ስናየው ፋይሎችን ፈጥሮልናል። ስራውን ጨርሷል። እስቲ ቼክ እናድርገው። index.html ላይ ራይት ክሊክ አድርገን reveal in file explorer እንበለውና በብራውዘርን ከፍተው። እንደምታዩት የታስክ ማኔጀር CRUD አፕሊኬሽን ሰርቶልናል። ዳታቤዙን ስላላስተካከልን ዳታ ማስገባት አንችልም እንጂ በphp ዳታቤዝ አገናኝተን ጥቂት ማስተካከያ ብናደርግበት በትክክል ይሰራል ማለት ነው። በዚህ መንገድ በቪኤስ ኮድ ውስጥ ያለምንም ገደብ በነፃ ክላውድ ኮድን መጠቀም ትችላላችሁ። ለዛሬ የነበረኝ ቪዲዮ ይህን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ኮሜንት ማድረጋችሁን እንዳትረሱ። አመሰግናለሁ።